አስደሳች ዜና ዛሬ ምርመራው ተካሂዷል። ወይዘሮ ሚላት ምርመራው ይለይልኝና ከዚህ ቤት ንቅል ነው የማደርጋት ሀናን ስትል ተደምጣለች። እንግዲህ እርግብ በየተደበቀች እህቶቿና ወንድሟ እንዲሁም አባቷ የሚያወሩትን እየሰማች በቅናት ርር እያለች ነው። እናቷ ጋር ግን እየሄደች እየተለጣጠፈች ነው ማለት ነው። ሰላም ጤና ይስጥልን። በዛሬው ቪዲዮ እንግዲህ ብዙ የምናገረው ወይም የምናወራው አለ። አብራችሁን ቆዩ። እጅግ በጣም ደግሞ ያስደነገጠኝ ነገር የዶክተሩ መቀያየር። ዶክተር እንግዲህ ስራውን ካከበሩ ሀገርን ካከበሩ በስነ ስርዓት ምርመራውን ያስረክቡ ስንል እናሳስባለን። ብዙ ተመልካቾች እንግዲህ እንደተናገሩት ይህ ምርመራ ከተቀየረ በጣም ሞራላቸው እንደሚጎዳ እንዲሁም የሕክምና ባለሙያዎች አማና ወይም እምነት እንደሌላቸው የሚያሳይ ጉዳይን ስለሚያመለክት ፍትህ ለሀና ለእውነተኛዋ እንላለን ማለት ነው። እንግዲህ ሀና አባቷን ከሀናና ከእርግብ ማንን ትመርጣለህ ስትል ተደምጣለች። አባትየውም እኔ ለልጅ ችግር የለብኝም ሁለታቸውም ቢሆኑ ጥያቄ ይመለሳል ሲል ተደምጧል። ዶክተሩ ግን በተደጋጋሚ እፈልግሻለሁ በማለት ሀናን ሲያስጨንቅ ቆይቷል። ደግሞም ይባስ ብሎ የአባትሽ ሕክምና ከ600 ሺህ ብር በላይ ያቀናል ሲል ሀናን በድንጋጤ አስፈንጥሮ ጥሏታል። እንግዲህ የሀና ወይ አባት እውነተኛ አባቷ መስፍን በጣም የሚገርም ትህትና ያለው ሰው ነውና አባትሽን ላያቸው በማለት ነው አባቴ እኮ የደን ምርመራ እንደማድረግ ስለማያውቅ አይሆንም ብላቸዋለኝ። ሚላት እንግዲህ ቶሎ የሀና ውጤት ለይቶ ከቤት እስከምትነቅላት ቸኩላለኝ። ምናሴ ልጇ ግን በሀና እርዳታ እንደሚኖር ዘንግተዋለች። ምክንያቱም በሀሰተኛ ነገር እየተደለለ ስለሆነ ነው። ዛሬ ወይዘሮ ባዩሽ የሌለችበት ምክንያት ምንድን ይመስላችኋል? ውስጥ ለውስጥ ስራዋን እየሰራች ስለሆነ ነው። ውስጥ ለውስጥ የሕክምናውን ሁኔታ ለማስቀየር ደፋ ቀና እያለች ነው። ግን ቢሆንም በታምር ሊቀየር አይችልም። ውጤቱ ከተቀየረ በጣም ለተመልካች ክብርም የለም። በጣም የሚከብድ የሚያሳዝን ነው የሚሆነውና ዲሉ የሀና መሆን አለበት። እንግዲህ ሀንዬ ዶ አድርግልኝ ብቻ እያለች አባቷን ስትማጸን ነበረ። ወይዘሮ ባይ ዛሬ እንግዲህ ተደብቀው ስራውን እየሰሩ ነው። ምን ይታወቃል እንግዲህ ከሀና ጸጉሩን ወስደው እሱንም አስረክበው ከሆነ እጅግ እኔ ልቤ እየፈራ ነው። እናንተስ ምን ትላላችሁ? ኮሜንት ላይ አስቀምጡ። ውጤቱ ከተቀየረ አናይም በማለት መፈከር ልናሰማ ይገባል። ምክንያቱም የነገር ዳይሬክተሩ ሊያስተካክል ይገባል ማለት ነው። እንግዲህ ደስ የሚለው ነገር በነገራችን ላይ የሀናና የምናሴ ጉዳይ በጣም ያስደስተኛል። አቋም አላቸው። ለማንነታቸው ለሚናገሩት ነገር ራሳቸው ዘባሉ። በጣም ደስ ይላል። የሚናገሩት ነገር ትክክለኛ ነው። ሰላም ሀና በምንም የማልቀይራት ናት እያለች ስትናገር ተደምጣለች ማለት ነው። ምናሴም እንቅልፍ እስከሚነሳው ድረስ ስለ ምርመራ ውጤት በደንብ እያሰበ ነበር። እናቲቱ ግን ቸኩላለች ማለት ነው። ሀና ልጅ አይደለችም ከተባለች እዛ ቤት ለማስወጣት። በነገራችን ላይ ኢትዮጵያ ውስጥ በጣም ብዙ ችግሮች አሉ። እውነትን የያዘ ሰው ተበድሎ ነው ያለው። ዝም ብሎ በሐሰት የሚረማመድ በሐሰት የሚንቀሳቀስ በሐሰት ነገሮችን የሚያዘዋውር በሰላም እየኖረ ነው። ሁሉም ነገር ተቃራኒ ሆኗል ኢትዮጵያ ውስጥና እኔ በጣም ፈርቻለሁ። ምክንያቱም ነገሮች ኢትዮጵያ ውስጥ በጣም ከባድ ናቸው። በጣም አንዳንዴ እንደውም በእግርህ ከመመጣ በእጅና ቶሎ እየተባለ ሁሉ የሙስና አሰጣጥ እየተነገረ ስለሆነ ባዩሽ እንግዲህ የትም ብላ ሰረቀችም ቀጠፈችም ይህን ምርመራ ለማስቀየር እያሰረች ነው ማለት ነው። ግን አይሳካም፣ በተአምር አይሳካም። ጠብቆ ምክንያቱም ይሄ ነገር ለአሁኑ ምርመራ ካልተሳካ ድጋሚ ወይዘሮ ሚላት ምርመራ ማድረግ ስለማትፈልግ ነገሮች ሊበላሹ ይችላሉና በዚህ ምርመራ ውጤት ሀና ወላጆቿን ታገኛለች። የ16 ዓመት ህልሟ ይፈታል። እናትና ልጅም እህትና ወንድም በደስታ ይፈነድቃሉ ማለት ነው። ታማሚ አባቷ ደግሞ ጥሩ ቦታ ተቀምጠው እንዲታመም ሀና ስራ እንደምትገባ እንዲሁም ደግሞ አሲር እንደምታገባ ልቤ ሾክ እያለኝ ነው ማለት ነው። ምክንያቱም አሲር ዶክተሩ ፈልግሻለሁ ብሎኛ ስትለው የቅናት መንፈስ እየታየበት ነው እና በእርግጥ የሰው ልጅ ወንድም በእህቱ ይቀናል። ይህ ግድ ነው። ግን ቢሆንም የአሲር ቅናት የፍቅር ቅናት ይመስላል ማለት ነው። ወይዘሮ ሚላት እንግዲህ ሰላም ነስቷታል። ከባሏም ጋር ከልጆቿም ጋር ሰላም ነስቷታል። አንድና አንድ እርግብን ብቻ ነው ለእርግብ ብቻ ነው ልቧ ሰላም የሆነው። ስለዚህ ምን ይመስላችኋል? ሀና ልጇ ስለሆነ ተጨናንቃለች። ውስጧ ተጨናንቋል።
እናት ስለሆነች ደግሞ ብዙ ነገር ሊነግራት ይችላል። ሀሴት በጣም ተጨናንቃለች። የምትናገረውን አታውቅም። የምስጋና አቀራረቧ ራሱ ያው ሙስና እንደከፈለች ነው የሚያሳየው። እና ለማንኛውም እውነትን የያዘ ሁሌም እውነትን የሚናገር ሰው እውነት ያለው ሰው የትም እንደማይወድቅ በዚህ ድራማ እናየዋለን። ምክንያቱም እውነቶች ድካም አላቸው። እውነቶች ኃይል አላቸው። በጣም ብዙ መስዋዕትነትን ያስከፍላሉ፣ ግን ውጤታቸው በጣም ይጣፍጣል። ስለዚህ ሁሌም ከእውነት ጎን እንቁም እላለሁኝ። እውነት ይወጣል። ሀሴትም እናቷን ታገኛለች፣ አባቷን እህቶቿን ታገኛለች። እኔ የሚገርማቸው ነገር ይህ ታሪክ በሀና ብቻ አይደለም ኢትዮጵያ ውስጥ ያለው በብዙዎቹ ነው። በጣም እንዲህ አይነት ነገሮች ላይ ሰዎች ይተባበራሉ። ከአንድ ሰው እውነት እያለ እውነት እንዳይወጣ ብዙ መሰናክሎች አሉና ሀና ግን ፈጣሪን ያመነ የትም ወድቆ አይወድቅምና በኮንፊደንስ እየጠበቀች ነው። አባቷ ግን ይህን ነገር ቢያውቁ የተሻለ የማወቂያ መንገድ ነው እላለሁ። እኔ አባቷን እንፈርቻለሁ። ምክንያቱም ኩላሊቱን ደግሞ እንዳያወጡበት 600 ሺህ ብር ነው ወጩ ስለተባለ ምን ይታወቃል። በቃ እንደዚህ ብለው ደግሞ ኩላሊቱን ሊያወጡበት ይችላል። በጣም ነው የሚያስፈራው። በነገራችን ላይ ይህ ነገር ምንድን ነው ለማህበረሰቡ ማስተማሪያ ነው። ልጆችን በምን አይነት መንገድ መያዝ እንዳለብን፣ በዓል እና ሰርግ መውሰድ እንዳለብን፣ ማሳደግ እንዳለብን እሱ ነገር እንደገና ደግሞ ካልተማረ ሌባ የተማረ ሌባ ነው ሀገርን የሚጎዳው ሲል አሲር በጣም የሚያስገነዝብ ነገሮች አሉት። ድራማዎች አስተማሪዎች ናቸው ይባላል እና ልብ ብለን ትንታኔውን ካወቅ ነው ያስተምራሉ፣ ያገነዝባሉ። ስለዚህ ትክክል ነው። ሀገርን እያጠፋ ያለው በተለያየ ምክንያት በተለያየ ፖለቲካ ምክንያት የተማረ ኃይል ነው። ያልተማረ ኃይል አርሶ ነው የሚመገበው እና ስለዚህ ሀገራችን ሰላም ያርግልን። ድሉ የእውነት ይሁን። የነ ሰላም አባት በጣም ደስ የሚል ነው። ትህትና ያለው ለነገሮች ታጋሽ የሆነ ሲናገር በጥበብ የተሞላ ነው የሚናገረው። በጣም ደስ ይላል። ለሀና ያለው ፍቅር ደግሞ ለሀና ያለው አባትነት በጣም ደስ የሚል ነው። ሀና እድለኛ ነሽ። 2 አባት፣ 1 እናት፣ እህትና ወንድም ሊኖርሽ ነው። አይዞሽ። ከ16 ዓመት የብቸኝነት በኋላ ኑሮ በኋላ አሁን ላይ እንግዲህ ጥሩ ነገር ሊገጥምሽ ነውና ፈጣሪን አመስግኒ። እስከዛም እንግዲህ መልካም ጊዜ እንደሚሆን አልጠራጠርም። እውነት ወጥቶ ደግሞ ሁላችንም በደስታ የምንዘልበት ቀን ቅርብ ነው። በነገራችን ላይ ውጤት እንቀይራለን ብላችሁ የተመልካችን ሞራል ለመጉዳት እንዳትሸነፉ እላለሁ። ውጤቱ ትክክለኛውና ትክክለኛው የሀና ውጤትም የእርግብ ውጤትም ነው በትክክል መሰራት ያለበት። እውነቱን በአደባባይ ተናግራችሁ እናንተ በሕክምና መቀየር የለባችሁም እላለሁ። ሰላምም ደስታዋን እንግዲህ እናያለን። ምናሴም ቤተሰብ እንግዲህ ሁሉንም የምናይ ይሆናል። ወዳችኋለሁ፣ አከብራችኋለሁ። ክበሩልኝ። በተመሳሳይ ፕሮግራም እንገናኛለን። ላይክ እና ሰብስክራይብ ማድረጋችሁን አትርሱ። አበረታቱን። መልካምነት ነው። ሁልጊዜም እውነት ነውና ከመልካም ጎን እንቁም።